ፍጹም ከሰው መቀበል የሌለብህ 7 ነገሮች። እነዚህ ስጦታዎች ከተቀበልክ ተጠያቂው ራስህ ነህ። አንዳንድ በሕይወት ውስጥ በነፃም እንኳን ቢሰጥህ አልቀበልም ልትላቸው ልታስወግዳቸው የሚገቡ ሕይወትህን ኑሮን የሚያበላሹ ዕቃዎች አሉ። ሰዎች ዕቃዎችን ለምሳሌ ልብሶች፣ ጌጣጌጦችን በስጦታ፣ በእርዳታ፣ በአደራ በተለያየ መልኩ ሊሰጡ ይችላሉ። ታዲያ ከተሰጠህ በኋላ የሆነ ደስ የማይል ስሜት ተሰምቶህ ሕይወትህ ተበጥብጦ አያውቅም? ወዳጄ፣ መጥፎ ኢነርጂን የሚሸከሙ ሕይወትን፣ ኑሮን፣ ሰላምን የሚያሳጡ ጤናን የሚያቃውሱ በስጦታም በእርዳታም ይሁን በሌላ መንገድ ከሰዎች የሚሰጡን ዕቃዎች አሉ። አንዳንድ ስጦታዎች ከሰይጣን ከራሱ የሚላኩ ናቸው። የሆነ ሰው ስጦታ ቢሰጥ ስጦታ ወይም መልካም መንፈስ ያለው ነው፣ አሊያም ክፉ መንፈስ የያዘ ነው። እናም ከሆነ ሰው ስጦታ መቀበል ማለት ያ ሰው በዚህ ዕቃ አማካኝነት አንተ ላይ በጥሩም በመጥፎም ተጽዕኖ እንዲያደርግ መንገድ ከፈትክለት ማለት ነው። በዚህ ቪዲዮ ከሰዎች በስጦታም ይሁን በሌላ መንገድ ቢሰጡን በፍጹም መቀበል የሌለብን 7 ዕቃዎችን አቀርባለሁ። አብራችሁን ቆዩ። አንደኛ፣ ከቤተሰብ ከአያት ከቅድመ አያት የሚተላለፉ የሚወረሱ ዕቃዎች። አንዴ ወደ ቤታችን ካስገባናቸው መጥፎ አጋንንታዊ መንፈስ ይዞብን የሚመጡ ዕቃዎች አሉ። ለምሳሌ ከቤተሰብ ከአያት ከቅድመ አያት የሚተላለፉ የሚወረሱ በተለይ አያቶች ባዕድ አምልኮ ውስጥ የነበሩ ከሆኑና የእነሱ ቁሳቁስ የነበሩ ከባዕድ አምልኮ ጋር የሚያያዙ የቤት አምላክ የቤት ጠባቂ ተብለው የሚቀበሩ የነበሩ የእነሱ መገልገያ እርግማን ያለባቸው ቁሳቁሶች ለምሳሌ ጩሌ፣ ልብሶች፣ መጠጫ ስኒዎች፣ ጌጦች፣ ሳንቲሞች፣ ጀበና፣ ሽቶች፣ ሰፌዶች እና መጽሐፍቶች። እነዚህ አይነት እርግማን ያለባቸው ዕቃዎች ቤትህ እስካሉ ድረስ የእነሱ ኢነርጂና ቫይብሬሽን ዕቃው ላይ ስለሚኖር ቤትህ በሰይጣናዊ መንፈስ መረበሹ አይቀርም። ኦሪት ዘዳግም ምዕራፍ 7 ከቁጥር 25 እስከ 26 እንዲህ ይላል፣ የተቀረጸውንም የአምላኮቻቸውን ምስል በእሳት ታጥላለህ፣ የተሰራባቸውን ብርና ወርቅ አትመኝ፣ በአምላክህም በእግዚአብሔር ዘንድ ርኩስ ነውና እንዳትጠመድበትም በእርሱ ምንም አትውሰድ። እንደ እርሱም እርጉም እንዳትሆን እርጉምን ነገር ወደ ቤትህ አታግባ፣ እርጉም ነውና ተጸየፈው፣ ጣለው። የትኛውም ሃይማኖት ውስጥ ብትሆን እነዚህ ዕቃዎች ለክፉ መንፈስ በር የሚከፍቱ ናቸው። ስለሆነም እንደዚህ አይነት ዕቃዎች አለመቀበል ካሉም ማስወገድ ይገባል። ሁለተኛ፣ ከእምነታችንና ከባህላችን ውጭ ያሉ ዕቃዎች። አንዳንድ ሰዎች እኛ ከምናምነው እምነት ሃይማኖትና ባህል ውጭ ያሉ እምነታቸውን እና ትርጉማቸውን የማናውቃቸው ስጦታዎችና ዕቃዎችን ሊሰጡን ይችላሉ። ለምሳሌ ለአንድ ክርስቲያን የቡድሃ ቅርጽ የአፍሪካውያን ባህላዊ ቅርጻቅርጾች ምን ነው? እነዚህ ቅርጻቅርጾች የሚወክሉት የራሳቸውን ኢነርጂ ስላላቸው ለማታውቀው መንፈስና መናፍስት ልትጋለጥ ትችላለህ። በአገራችንም ቢሆን በስጦታ ዕቃ መሰጫ ቤቶች የሚገኙ ጥንታዊ ዕቃዎችና ጌጣጌጦች ምንጫቸው የማይታወቅ ከባዕድ አምልኮ ጋር የሚያያዙ እርግማን ያለባቸው ሊሆኑ ስለሚችሉ ቤትህ ከገቡ ይዘውት የሚመጡት መንፈስ ሕይወትህን ሊበጠብጥ ሰላምን ሊያሳጣ ስለሚችል እንደዚህ አይነት ዕቃዎችን አለመቀበል ካሉም ማስወገድ ይገባል። ሶስተኛ፣ ከየት እንደተገኙ ምንጫቸው ያልታወቁ የሞቱ ሰዎች ወይም ሕይወት የመከራ የስቃይ ከሆነበት ሰው የተገኘ ዕቃ ወይንም ስጦታ። በእንደዚህ አይነት ሁኔታ የተገኙ ዕቃዎች የዕቃውን ባለቤት ኢነርጂ የሰይጣኑን መከራ ዕድል የሚይዙ ናቸው።
ለምሳሌ በጣም ከፍተኛ መከራ ወይንም ሐዘን የደረሰበት ሰው የነበረን ዕቃ ወይም ልብስ ወደ አንተ በውርስ በስጦታ ወይም በሌላ መንገድ ቢመጣ የገዛው ሰው የነበረው መከራና ስቃይ ወደ አንተ ይተላለፋል። ብዙ ሰዎች የሰውን ዕቃ ወይም ልብስ ከወሰዱ በኋላ የዚያ ሰው መከራና ስቃይ ወደ ሕይወታቸው እንደመጣ ይናገራሉ። ይሄ ለምን ይመስልሃል? እዛ አልጋ ላይ የሰዎች ኔጌቲቭ ኢነርጂ ስለሚቀር ነው። ትራስና ፍራሽ በተቻለ አዲስ ቢሆን ይመረጣል። የራሳችንን ለሌላ ሰው መስጠት የለብንም። አራተኛ፣ በተፈጥሯቸው ኔጌቲቭ ወይም ፖዚቲቭ ቫይብሬሽን ኃይልን ሊያስተላልፉ የሚችሉ ዕቃዎች አሉ። ለምሳሌ ጨው፣ መስታወት፣ ያገለገለ ፍራሽና ትራስ፣ የገንዘብ ቦርሳ፣ ሂውማን ሄር የመሳሰሉት። ለምሳሌ ያገለገለ ፍራሽና ትራስ ከሰው መቀበል አደጋ አለው። አስቡት፣ እያንዳንዱ ሰው አልጋው ላይ በየቀኑ ቢያንስ ለ8 ሰዓት ያሳልፋል። ያ ፍራሽ የዛን ሰው ኢነርጂ የቀንና የሌሊት ህልምና ቅዠት ሲመጥ የኖረ ነው። ብዙ ሰዎች ከቤታቸው ውጪ ሆቴል ወይንም ዘመድ ቤት ሲተኙ ቅዠትና መረበሽ፣ እንቅልፍ ማጣት እንደሚያጋጥማቸው ይናገራሉ። ይሄ ለምን ይመስልሃል? እዛ አልጋ ላይ የሰዎች ኔጌቲቭ ኢነርጂ ስለሚቀር ነው። ትራስና ፍራሽ በተቻለ አዲስ ቢሆን ይመረጣል። የራሳችንን ለሌላ ሰው መስጠት የለብንም። ጨው በከፍተኛ ሁኔታ ኢነርጂን የመምጠጥ ኃይል ስላለው ጨውን ከማታውቀው ሰው መቀበልም ሆነ መስጠት አደጋ አለው። ሊያስከትል የሚችለው ተጽዕኖ ይኖራል። ጨውን ከሰው ስትቀበልም ስትሰጥም የሚተላለፍ ነገር ይኖራል። ጨውን የሚሰጥህ ሰው ምንነት ስለማታውቅ የዚያን ሰው መጥፎ ኢነርጂ ወደ ሕይወትህ ታስገባለህ። የገንዘብ ቦርሳ ገንዘብ ብቻ አይደለም፣ ገንዘብ ኢነርጂና ቫይብሬሽን ነው። የገንዘብ ቦርሳህን የሰጠህ ወይም የተጠቀመበት የነበረው ሰው ኢነርጂ ስለሚተላለፍ ቦርሳው በአንተ ሕይወት ላይ ከፍተኛ ተጽዕኖ ያመጣል። የቦርሳው ባለቤት ዕዳ የነበረበት ሰው ከነበረ እስኪ ገምት ምን እንደሚሆን። የዕዳው ከፋይ አንተ ትሆናለህ። ምክንያቱም ቦርሳው የዚያን ሰው ኢነርጂ ስለሚይዝ ነው። መስታወት በስጦታ የሚሰጥህ ሰው መጠንቀቅ አለብህ። መስታወት የነፍስ መለኮት ነው ይባላል። ሌላ ሰው ቤት ብዙ ሲጠቀምበት የቆየ መስታወት ከሆነ የዛን ቤት ኢነርጂ ወደ አንተ ማስተላለፉ አይቀርም። አምስተኛ፣ መንፈስህ የሚረብሹ ዕቃዎች። የሆነ የቅርብ ሰው ስጦታ ሊሰጥህ ይችላል። ነገር ግን ምንም ባልገባ ሁኔታ ውስጤ ይረበሻል። መንፈስ ቅዱስ ወይም ፈጣሪ ያንን ዕቃ ወይም ስጦታ እንዳትቀበለው ቀልብህ ወይም መንፈስህ ሹክ ይልሃል። ፈጣሪ የእርሱን የሆኑ ሰዎች ቀድሞ ከክፉ ይጠብቃቸዋልና አንተም የዚህ አይነት ምልክት ሊሰማህ ይችላል። እናም በዚያ ወቅት የመረበሽ ደስ የማይል ልጅ ስሜት ከተሰማ በትህትና ስጦታውን አልቀበልም ማለት አለብህ። አለዚያ የሆነ ምክንያት መፍጠርና ላለመቀበል መሞከር አለብህ። የሚያብለጨልጭ ሁሉ ወርቅ አይደለምና የትኛውን ለመቀበል ግድ የሚል የሚረብሽ ነገር ማስወገድ አለብህ። መጽሐፈ ምሳሌ ምዕራፍ 15 ቁጥር 14 የዋህ ቃሉን ሁሉ ያምናል፣ ብልህ ግን አካሄዱን ይመለከታል ይላል። ብዙ ሰዎች ከሰዎች በተቀበሉ ስጦታ ምክንያት ብዙ ጊዜ ችግር ደርሶባቸዋል። ስድስተኛ፣ በክፋት በተገኘ ገንዘብ የተገዛ ስጦታ። ማቴዎስ ምዕራፍ 4 ከቁጥር 8 እስከ 10 ደግሞም ዲያብሎስ እጅግ ረጅም ወዳለ ተራራ ወሰደው፣ የዓለምንም መንግሥታት ሁሉ ክብራቸውንም አሳይቶ ወድቀህ ብትሰግድልኝ ይህንን ሁሉ እሰጥሃለሁ አለው። ያን ጊዜ ኢየሱስ ሂድ አንተ ሰይጣን፣ ለጌታ ለአምላክህ ስገድ፣ እርሱንም ብቻ አምልክ ተብሏል ተጽፏል አለው። ስጦታ የሚሰጥህ ወይም ሊረዳህ የፈለገ ሰው ገንዘቡን ከየት ነው ያገኘው የሚለው ነገር ጥያቄ ውስጥ መግባት አለበት።
ለምሳሌ ያ ሰው ገንዘቡን ያገኘው በሰይጣናዊ አምልኮ ለሰይጣን ገብሮ ሰው መስዋዕት አድርጎ ከመናፍስቱ ሀርሶ ሊሆን ይችላል። ያ ሰው ላንተ ምንም አይነት እገዛ ይሁን እርዳታ ቢያደርግልህ ኃጢአቱ የእርሱ ነው፣ እኔ የለሁበትም ልትል ትችላለህ። ነገር ግን በመንፈሳዊ ዓለም ሁሉ ነገር ቫይብሬሽንና ፍሪኩዌንሲ ስለሆነ የእርሱ መንፈስ ወደ አንተ መምጣቱ አይቀርም። ምክንያቱም ለመንፈሱ ተባራሪ ስለሆንክ። ምናልባት እንደዚህ አይነት ነገሮችን ተቀብለህ ከሆነ ለምሳሌ ጌጣጌጦች፣ አልባሳት፣ እነዚህ ነገሮች መጠቀም ማቆም አለብህ። ሰባተኛ መጥፎ ትዝታዎችን የሚያነሳሱብህን ዕቃዎች ወይም ስጦታዎች። የልጅነት መጥፎ ትዝታ፣ ጉዳት፣ ጠባሳ፣ በፍቅር በትዳር የነበረህን መጥፎ ትዝታና ጉዳትን፣ የሞተ ሰው የሚያስታውሱ ሐዘንን የሚያነሳሱ ለምሳሌ በመጥፎ ሁኔታ ተከርተህ ወይም ተከርተሽ ከነበረ በትዳር ከተለያየህ በኋላ የዚያን ሰው ጉዳት የሚያስታውሱ መንፈስን የሚረብሹ ስጦታዎች ለክፉ መንፈስ ሕይወታችንን እንዲረብሽ በር ከፋች ስለሚሆኑ ስሜትን ከሚያወርዱና ቫይብሬሽንን ከሚያበላሹ ዕቃዎች ዙሪያህን ካሉ ማራቅ አለብህ። ስምንተኛ እንደሚጠሉህ እንደሚያመቀኙ የምታውቃቸው ወዳጅ መስለው ጠላት ሰዎች ድንገተኛ የሆኑ ስጦታዎችን ከሰጡህ እንደዚህ አይነት ሰዎች የሰጡ ስጦታ ዕቃ ከድግምትና ከመጥፎ ጋር መያያዙ እንዳለ ሆኖ ነገር ግን ልባቸው ውስጥ ያለው ክፉ ምቀኝነት፣ ጥላቻ በዕቃው ላይ አድሮ ወደ አንተ የሚያመጣው መጥፎ መንፈስ ስለሚኖር እነዚህን ሰዎች መጠንቀቅ አለብህ። ስለሆነም ወደፊትም ምንም አይነት ዕቃ ወደ ሕይወትህ ሲመጣ ተጽዕኖአቸው ከባድ ነውና የጠቀስኳቸውን ምክንያቶች አስታውሳቸው እያልኩ እሰናበታለሁ። ሰላም ሁን። ይህ ቪዲዮ ከተመቻችሁ ላይክ አድርጋችሁ ሰብስክራይብ፣ ሼርም አድርጉ። በቀጣይ ቪዲዮ እስከምንገናኝ ሰላም።